እርግጠኛ ሆኜ 100% ማለት ነው። እርግጠኛ ሆኜ የምነግራችሁ ልጁ የዳኒ ነው። ምክንያቱም የዛኔ ቤቷ ላይ ሲርመጠመጥ የነበረው አብርሃም አስወጥቶ እንደዛ ሲርመጠመጥ የነበረው በዛ ልክ ደረቱ ነፍቶ ሲከራከር የነበረው እንግዲህ ልጁ የዳኒ ነው ማለት ነው። ዳኒ አስረግዟት ነው ማለት ነው። ዛሬ እንግዲህ ሩታ መታ አብርሃም ሁለተኛ ልጅ አርግዤልሃለሁ እንኳን ደስ አለ፣ እኔ በጣም ደስ ብሎኛል ብላ ፍልቅልቅ ፍንድሽድሽ ስትል ነበረ። ሩታ ምን አስበሽ ነው? ራስሽ አጠጥተሽ ወይም ራስሽ አስክረሹ ራስሽ ደፍረሹ እንዴት ሊሆን ይችላል? በአንድ ቀን ስተት እንዴት ሊሆን ይችላል? እንዴ አብርሃም ይሄንን ነገር እንዴት ብሎ አምኖ አሜን ብሎ እንዲቀበልሽ ነው ዛሬ እንደዚህ እምር ሽብርቅ ድምቅ ብለሽ ፈንዲሻ ሆነሽ መተሽ ያንተ ልጅ ነው አርግዤልሃለሁ ብለሽ ምትዩ? የኔ ልጅ አይሆንም በጭራሽ። የኔ ልጅ ልዑልና ልዑል ብቻ ነው እንጂ ሌላ ልጅ የለኝም። ከሌላ ሰው አርግዘሽ ከሆነ ፈጣሪ ያሳድግልሽ። እውነቱ እኮ ነው አብርሃም፣ እውነቱ ነው። ምክንያቱም አንቺ የዛኔ አስከፍትረሽ ስታስወጪው የነበረው በዳኒ ነው። እንግዲህ ወይ የደስታ ወይ የዳኒ ነው የሚሆነው። ግን እኔ የምጠረጥረው ያ ጎዶሎ ዳኒ የሚባል ነው ለሱ ልጅ ነው የሚሆነው እንጂ በጭራሽ የአብርሃም ልጅ ሊሆን አይችልም። ሩታ ምን አስበሽ ነው? ወይስ ደግሞ አብርሃምና ሄርሜላ እንደዛ ፍንድሽ ብለው አፈቅርሻለሁ ብለው የፍቅር ቀጤማ ጎዝጉዞ ፍቅር በፍቅር ሲሆኑ ቀንተሽ በዚህ ይዘዋለሁ ብለሽ ነው? ለመበቀል ነው? እንዲህ ልጅ ምናምን ብለሽ በልጅ የሚመጣልሽ መስሎሽ ነው? ሞኟ በጣም ሞኝ ነሽ። የእውነት ነው የምልሽ ሩታዬ፣ አያዋጣም ይሄ መንገድ ማለት ነው። ሰላም ጤና ይስጥልኝ። በመላ ዓለም የምትገኙ ውድና እንቁ የእኔ ቤተሰቦች እንዴት ናችሁ? ደህና ናቸው? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እውነት ለመናገር ማርያምን እንደ ዛሬ ቪዲዮ ያሳቀኝ ያዝናናኝ ነገር የለም። አንቺ እኮ ነሽ የደፈርሽኝና እንደ ጀብድ ታወሪያለሽ እያለ ነው አብርሃም። እንግዲህ መደፈሩ እስከ ዛሬ ድረስ በጣም አንገብግቦታል። ለዛውም በገዛ ሚስቱ መደፈሩ በጣም በቃ ጸጸት ላይ ነው ያለውና በእርግጠኝነት አብርሽ ይዞ ንስሐ ግባ። በቃ እንደ ጸጸት ከቆጠርከው ንስሐ መግባት ነው ያለብህ። ሩታ ደግሞ መድፈርሽን እውነት ነው እንደ ጀብድ በአደባባይ ማውራት የለብሽም አይደለ? ምን ትላላችሁ ዶች? የምር ኧረ ወይኔ። ለማንኛውም ወደ ቁም ነገሩና ወደ ዋናው ነገር ስንሄድ እውነት ይሄ ነገር እውነት ባደረገው ብዬ ተመኝቻለሁ እኔ በግሌ ማለት ነው። ምክንያቱም ልጅ ስለመጣ አብርሃም ይቅር ይላታል ወይም አብርሃምና ሩታ አንድ ላይ ይሆናሉ ማለት ሳይሆን ብቻ ከአንድ ልጅ ሁለት ልጅ ቢሆን የተሻለ ነው። በእርግጥ ሌላ አግብታ ልትወልድ ትችላለች ምናምን ግን ለልዑልዬ ደግሞ በአንድ አባትና በአንድ እናት እህት ወይም ወንድም ቢያገኝ በጣም ደስ የሚል ነገር ነው። ነገር ግን እኔ እውነት ለመናገር ሩታ እርጉዝ ናት ነው? በጭራሽ እርጉዝ አይደለችም። ይህ መንገድ ግን የመጣሽበት መንገድ የእውነት በጣም ተመችቶኛል። ምክንያቱም ብዙ ሞከርሽ፣ ብዙ ለፋሽ፣ ብዙ አደረግሽ፣ ግን የአብርሃምን ልብ ማግኘት አልቻልሽም። ዛሬም እንግዲህ ሊያምንሽ አልቻለም ማለት ነው። ይህ የሆነበት ነገር ደግሞ ምንድን ነው? በተደጋጋሚ ይቅርታ እያደረገልሽ እየለመንሽ ምናምን አንቺ ለበቀል እየተጓዝሽ ስለነበረ ዛሬ በተራው ደግሞ እሱ በደንብ አድርጎ እንግዲህ እየተበቀለሽ ይገኛል ማለት ነው። ሄርሜላና አብርሽ ዋው! የእውነት እንዴት አባታችሁ ነው ያማረባችሁ! እንዴት አባታችሁ ነው የምታምሩት! ኧረ በስመ አብ ወወልድ ወመንፈስ ቅዱስ። አብርሃም እኮ አፍቅሮ ማያቅ ነው የሚመስለውና እንዴት እያደረገው እንዳለ የሄርሜላ ፍቅር ግልጽ ነው። እውነት ለመናገር እኔ እውነት አብርሃም ግን ትችላለህ የምር ማለት እኔ አሁን ማድነቄ እያበረታታሁኝ ሳይሆን በቃ ልጅቷን ቅብጥ እያረካት ነው። ግን አብርሃም እውነት ለመናገር ሄርሜላን የጎዳሃት ቀን አንተ ሰው አይደለም። አንተ የመጨረሻ ባለጌ ውሻ ወራዳ ነህ። ምክንያቱም የሩታን ሕይወት እንደዚህ አሰቃይተሃት እንደዚህ ምስቅልቅልቅሉን አውጥተ እሷን ጎተ አሁን ደግሞ ሌላ ሁለተኛ ሴት ብትጎዳ የምር ማርያምን በጣም ሼም፣ በጣም ቢግ ሼም፣ በጣም ነው የሚደብረውና ላታዛልቃት ነገር ከሆነ ወደ ሩታ የመመለስ እቅዱና እንትኑ ካለ አሁኑኑ ይች ልጅን እውነት ሳትጎዳት። እኔ አሳዘነች ማርያምን። በጣም ብዙ ተሰድባለች፣ ብዙ ተብላለች፣ ብዙ ተረግማለች። ብዙ እንደዛም ሆና ግን ለፍቅር የምከፍለው ዋጋ የምር እንደ ሄርሜላ አፍቃሪ ምድር ላይ እኔ አይቼም ሰምቼም አላቅምና በእርግጥ ከባድ ነው ማለት ይሄን ነገር ማድረግ ነበረባት ወይ አልነበረባትም? ግን ደግሞ ፍቅር ነው። ፍቅር ለፍቅር ደግሞ የሁሉ መስዋዕት የሁሉ ነገር ማድረጓ እኔ እውነት ላደንቃት እገደዳለሁ። ያንቺ ባል ቢሆን ምናምን እኔ
ባሌ ነው መውቀስ ያለብኝ እንጂ ሁለተኛ የመጣችዋ ሴት አይደለችም። ሄርሜላ መወቀስ የለባትም፣ አብርሃም ነው እዚህ ጋር ሁሉም ነገር ማስተካከል የሚችለው። አይ በቃ ባለ ትዳር ነኝ እኔ ሚስት አለችኝ ልጅ አለኝ ብሎ ራሱን ማስከበር የሚችለው አብርሃም ነው። ስለዚህ እሱ ፊት እየሰጣትና እሱ ፍቅር እየሰጣት እስከሆነ ድረስ የሄርሜላ መቅበጥ የሄርሜላ አብርሃምን ማፍቀር ልትወቀስ፣ ልትረገጥ፣ ልትሰደብ አይገባም። በቃ የኔ ባል ራሱን ማስከበር የሚችለው ራሱ ነው። በቃ ራሱ በቀደደላት ራሱ ባሳያት ራሱ በሰጣት ፊት ነው እሷ እየተጓዘች ያለችው። ስለዚህ እኔ የእውነት ነው ምላችሁ በሄርሜላ ላይ እስካሁን ለፈረድኩት ራሱ ይቅርታ አድርጉልኝ። በቃ ፍቅር ነው፣ ትክክለኛ ፍቅር ነው የያዛት፣ እውነተኛ ፍቅር ነው የያዛት። በቃ ምድር ላይ አይተነው የማናቅ ፍቅር ነው የያዛት እና እውነት ያሳካላችሁ፣ ያጣፍጥላችሁ፣ ያሳምርላችሁ። ሩታ ደግሞ በጣም አርፍደሻል። ማርፈድሽ ደግሞ ዋጋ እያስከፈለሽ ነው። ሩታዬ የኛ ጀግና፣ እኔ በጣም ወድሻለሁ፣ በጣም አደንቅሻለሁ። በጣም ማለት ነው በጣም ጎበዝ፣ በጣም ጠንካራ፣ በጣም በቃ ጠንካራ ሴት ነሽ። ግን በዛው ልክ ደግሞ ስህተቶችሽ በጣም ብዙ ናቸውና በነገራችን ላይ ከብዙ በጎ ነገር ትንሽ ስህተት ናት በጣም ገና ገዝፋ የምትታየውና ያንን ስህተቶችሽ ነው ዛሬ ዋጋ እያስከፈሉሽ ያለው። ያንን ስህተቶችሽ ነው ዛሬ ከልጅሽ አባት ጋር አብረሽ እንዳትኖር ያደረገሽ። አብርሃም አላጠፋም ወይ? ብዙ ሺህ አጥፍቷል። እንደነገርኳችሁ በቃ ራሱን አላስከበረም፣ እንደ ባለትዳር አልሆነም፣ በቃ ልጅ እንዳለው ሰው አልሆነም። በቃ እሱ በቃ ለዛም ሴት ልቡን እየከፈተ እየሰጠ እንግዲህ ሴቶቹም እየመጡ እየተለጣጠፉበት ነበር። በመጨረሻ ግን ሄርሜላ አሸንፋ እንግዲህ አሁን ላይ ከሄርሜላ ጋር እልል ያለ ፍቅር ውስጥ ነው ያለው። ባንረብሻቸው ባንበጠብጣቸው መልካም ነው ባይነኝ እኔ ማለት ነው እንዳይግሌ እና የኔ ሀሳብ አስተያየት ይህንን ይመስላል። የእናንተ ሀሳብ አስተያየት ደግሞ ኮመንት ላይ ጻፉልኝ። አብርሽና ሄርሜላ እንዲሁም ሩታም እንግዲህ ማርያምን ትችያለሽ የምታመጫቸው ሀሳቦች ዋው እኔ ወድጄዋለሁ። ግን በጭራሽ እርጉዝ አይደለሽም ሩታ፣ ያስታውቅብሻል ማለት የሆነ አለ አይደለ? ኖ አይደለሽም፣ አትዋሽ። ይሄ ትልቅ ውሸት ነው። እንግዲህ ራስሽ ደፍረሽ ራስሽ እንደዛ አድርገሽ ደግሞ እርጉዝ ነኝ ማለት ሼም የአብርሃም እኔ አብርሃም መደፈር እስከ ዛሬ ድረስ እውነት በመደፈሩ እየተጸጸተ መሆኑን ነው የገባኝና አይዞ አብርሽዬ፣ ያጋጥማል፣ እንደዚህ አይነት ነገር ያጋጥማል። ቻለው፣ ምንም አይደለም። ሚስት ናት። ምንም እንኳ ብትፋቱ፣ ምንም እንኳ ብትለያዩ ለአንተ ያላት ፍቅር ያን አስገድዷት ነው በቃ እንደዛ ያደረገችው ብላ ኢትዝ ኖርማል ብለ እለፈው የምር ዝለለውና እንደዛ ነው የምላችሁ። ለማንኛውም ሀሳብ አስተያየታችሁ ኮመንት ላይ ጻፉልኝ። በጣም ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ግን እያደረጋችሁኝ አይደለም። ለዛ ነው የምጠፋው። የእውነት እንዴ አበረታቱኝ እንጂ እኔ እንደዚህ ከራስ ቤት ሆኜ ስመጣ እንዲህ ነው እንዴ የምትቀበሉኝ? በደንብ ፏ ደመቅ ሸብረቅ ብላችሁ ነው እንጂ መቀበል ያለባችሁ። ለማንኛውም ይመቻችሁ።